الله كتب على هذا الرجل. ይሄ ነጃሺ የሚባለው አካል ወይም ንጉስ በታሪክ ውስጥ በጣም የተለየ ቦታ ያለው እና አላህ ለተአምር ለኛ ያስቀመጠልን የሆነ መማሪያ የሆነ ትልቅ ሰው ነው። شلون؟ حسب اللي በቁርአኑ እንደዛ قرأت في تاريخهم أن النجاشي حتى في الكتاب هذا بالذات في هذا الكتاب اللي هو تاريخ انتشار الإسلام في الحبشة. ይሄ የእስልምና ስርጭት በኢትዮጵያ በሚለው መሐመድ አሚን የሚባሉ አንድ ትልቅ ሰው የጻፉት ነው። በእኛ ሀበሻ የወሎ ሰው ናቸው። ኪታባቸው ላይ ለዛ ነው ወለዊ ብለው አይቻለሁ ያለው እሱ እና ይህ ሰው በጠቀሰው መሰረት ነው የሚሉት። يقول النجاشي أبوه كان ملك على أثيوبيا في ذلك الوقت بس ما عنده إلا النجاشي اللي هو اسمه أصحمة ابن أبجر. አባቱ ንጉስ የነበረ ከዛ ግን አንድ ልጅ ብቻ የነበረው አስሐማ የሚባል ይህ አስሐማ ኢብኑ አብጀር ይባላል። ይህ ሰው ما عنده إلا أصحمة. أخو الملك عنده 7 أو 8 أولاد يعني ذرية كبيرة. ሌላው የንጉሱ ደግሞ ወንድም ነበረ። ያ ወንድሙ ደግሞ 7 የሚሆኑ ልጆች ያሉት ነበር። الكنيسة تشاورت وشافت انه من الافضل كمصلحه انه الاخو يستلم الحكم لان في استمراريه في الحكم. ስለዚህ አጎት ወይም ወንድሙ ማለት ነው ለልጁ ደግሞ አጎት የሆነው እሱ ንግስና ከያዘ ማለትም የነጃሺ ንግስናውን ከያዘ እሱ ሲሞት የሚወርስ አይኖርም ተብሎ ይታሰባል። ምክንያቱም ብቸኛ ስለሆነ አንድ ልጅ ብቻ ስለሆነ ስለዚህ የንጉሱ ቀጣይ ማን እንደሆነ የታወቀ አብረው የሰለጠኑ ምናምን የማደግ ነገር አለ በንጉሶች ቤተሰብ። ስለዚህ ንግስናውን ወንድምየው ቢወርስ ማለት የነጃሺ አባት ማለት ነው። ከነጃሺ አባት በኋላ የሚወርሰው እንትና ቢሆን ማለትም የሱ ወንድም ቢሆን ሌላ 7 ልጅ ስላለ ዘሩ እንዲቀጥል በዚህ በኩል እንዲሄድ ፈለጉ ማለት ነው። ይሄ በተለይ የነጃሺ ባለቤት ራሱ ያቀረቡት ሐሳብ ነበር። ነጃሺ ማለት የንጉስ ማለት ነው። ነጃሺ አባቱ ነጃሺ ነው እሱ የሚባለው። ማንኛውም ኢትዮጵያ ላይ የሚነግሱት ንጉስ ስለሚባሉ ማለት ነው። ነጃሺ የሚለው ንጉስ ማለት ነው ትርጉሙ። عشان ذريته بينما هني الاستمراريه ضعيفه በዚህኛው በኩል የመቀጠል ሂደቱ ደካማ ስለሚሆን ማለት ነው። ምክንያቱም ነጃሺ ላይ ሊቆም ነው። ከሱ በኋላ ልጆች ስለሌሉት እሱ ወይም ንግስናውን ይዞ ያው ይወልዳል ምናምን ይታመናል። ነገር ግን ገና ሕፃን ልጅ ሆነው የሚሰለጥኑናም ሰው የሚፈልጉት እነሱ ኦሬዲ ያለ ዘር እንዲቀጥል ከመፈለግ አንፃር فاتفقوا على ان ينحون هذا الملك. ስለዚህ ምን አሰቡ ማለት ነው? ይሄንን ዞር ማድረግ ፈለጉ እሱ ተከታይ ሆኖ እንዳይመጣ። اللي هو ابو النجاشي ابو اصحمه أبجر أصحمة ابن أبجر. ስለዚህ በህይወት ያለ አብጀርን ራሱ አስወግደው እነሱ ከያዙት ንግስናውን ከዛ በኋላ ቀጣዩ ልጆቹ ይሆናሉ ዴፊኒትሊ ማለት ነው። أزاحوا عن الحكم ولما استلم الحكم الثاني ከዛ ወንድሙ ወሰደው ማለት ነው ንግስናውን። ኦኬ ያ አብጀርን በሆነ ነገር አድርገው ዞር አረጉትና ማለት ነው። عياله قالوا له يبا احنا هذاك وصفيناه لا صف الولد بعد حتى ما نطيح بمشاكل. ስለዚህ ምን አሉ አሁን ደግሞ አባትየውን ኦኬ ዞር ማድረግ ይችላል ግን ልጅም እኮ አለ። ስለዚህ ልጅም ነጃሺ ማለት ነው እሱ ደግሞ ንግስና ይጠይቃል። ስለዚህ ካንተ በኋላ ወራሾች እኛ ነን ልጆች ማለት የዛ በኩል ያሉት የወንድሞቹ ማለት ነው። ይሄ ያጋራችን ያው የተለመደ አፈ ታሪክ ቢሆንም እነሱ መጽሐፍ ላይ የተጻፈ ቢሆንም ማረጋገጥ ይቻላል። ሌላ ወሬ እስከሌለን ድረስ የተጣራ የተረጋገጠ ሌላ ወይ ከኢትዮጵያ ወይ ከምንም ይሄ የኛ ታሪክ ይሄ ነው ደግሞ ሚል ሌላ ሰው እስካላመጣ ድረስ ያገኘነው ይሄንን እንተርካለን ማለት ነው። ግን قال لا الولد احنا راح نسوي له موضوع ثاني. شو تسوي له؟ قال الولد هذا نبي حنا نوديه حق الجزيرة العربية ونبيعه هناك كأحد الرقيق. እንግዲህ አንዱ በነጃሺ ላይ ከሚነሱና ከሚወሩ ጉዳዮች አንዱና አንዳንድ መጽሐፎችም ጠቅሰውታል
ነጃሺ ልጅ አብጀር የነጃሺ አባት የሆነው ሰውዬ እሱን አስወግደነዋል በሆነ መልኩ ከዛ በኋላስ እኛ ንግስናውን ይዘናል ከዚህ በኋላ የሚቀጥለው ወንድሙ ማለት ነው ወንድምየው ከዛ በኋላ ልጆቹ ናቸው የሚቀጥሉት ስለዚህ የኛ የተረጋገጠ ነው ግን ይሄ ልጅ ክሌም እንዳያረግ ማለት ንግስና ይገባኛል የአባቴ መንበር ነው ብሎ እንዳይጠይቅ ዙፋኑን እንዳይጠይቅ እናርቀው የሚል ስምምነት ተገባ ከዛም ወደ አረብ ሀገር ወስደው ጣሉት ይላል እና ለአረብ ሀገር በባርነት ሰጡት ይላል ይሄ አንዱ ታሪክ ነው ودوه فعلا عند واحد اسمه عبد الله بن الضمري او شيء من هذا القبيل ሌላው ቀርቶ የተገዛው ሰውዬ ይታወቃል ይላል አብዱላህ ኢብን ضمሪ ይባላል ነው የሚለው እሱ እዛ መጽሐፉ ላይ በተጠቀሰው መሰረት ማለት واشتراه بفلوس በገንዘቡ ገዛው እንደ ባሪያ ማለት ነው እሱ ጋር አስቀር وعاش عنده ويقال يعني انه تعلم اللغه العربيه وعرف عادات العرب ይሄንን አሁን አረብኛ የአረቦችን ባህል ምንም ያወቀበት የተማረበትን መንገድ ለማምጣት የተሄደ የተሳሳተ ነው ብለው የሚያምኑ ደግሞ ሌሎች ሰዎች አሉ ጂን ያው ሳልጠቅስ ማለፍ አልችልም ለእምነት ለእንትኑ አይ አይደለም ነጃሺ በዛው በእንትኑ ነው የሄደው አንዳንዶቹ አይደለም አሁን የተባለው ልክ ነው በልጅነት አጎቱ የሱ ልጆች እንዲነግሱ ሲል አውጥቶ የጣለውና ለአረቦች የሸጠው ከዛ በኋላ እዛ ቆይቶ ምን ሆነ عرف المستقبل وتنبأوا اليهود ما اليهود بأن محمد صلى الله عليه وسلم سيبعث إلى يعني الكلام هذا كله درسه هو في الجزيرة العربية نعم ስለዚህ በተለያየ መልኩ እዛ የአረቦች አስተሳሰብ የአረቦች እምነት ኢቭን እዛ ያሉት ደግሞ እንደዛው አልጀዚረተ العربية ውስጥ ደግሞ ክርስቲያኖችም ነበሩ ኢቭን መጽሐፍ ቅዱስም ስለ መጽሐፍ ቅዱሶች አንዳንድ ነገር የሚያውቁ ስለ በፊት ነቢያቶች የተለያዩ ነገር የሚያውቁም ሰዎች ጋራ ይገናኝ ነበር ኢቭን ሌላው ቀርቶ ስለ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መምጣትም የተወሰነ ነገር ሰምቶ ነበር የሚሉም ሐሳቦች አሉ ይላል ودارت السنين توفى هذا الأبو الملك الجديد عمه ከዛ በሆነ መልኩ ያው ጊዜው ሄዶ የአጎቱ ሞት መጣና ህይወቱ አለፈ ويو بيختارون بين عياله لقوا ان عياله كلهم هالسبعه ثمانيه ما يصلحون ከዛ የሱን ልጆች ወደ ስልጣን ለማምጣት ምርጫ ሊደረግ በሚፈልግበት ወቅት ልጆቹ ለንግስና የሚሆኑ ደረጃ ያላቸው ብቃት ያላቸው ሆነው አላገኟቸው ولا واحد فيهم مؤهل انه يستلم الحكم አንዱ እንኳን ለንግስና በቂ የሆነ እና ክራይቴሪያ የሚያሟላ ሆኖ አልተገኘም تناقشوا في القضيه እንደዚህ አይነት ነገሮች በጣም እንትናቸው ለምሳሌ እኛ እንዳይከብደን የሚያደርገን ኦተንቲክ የሆኑ በፊት ከሚከሰቱ ነገሮች የነብዩላህ ዩሱፍ የዮሴፍ ወንድሞች እንግዲህ አስቡት ሁሉም ተስማምተው ቤንያሚን እና ዩሱፍን ሲቀር በጣም ተቀይመዋቸው መጨረሻ ላይ ዩሱፍ አለይሂ ሰላምን ጉርጓድ ውስጥ ጨመሩት ይላል ለምን አባትየው ስለሚወደው ብቻ እሱን የበለጠ ስለሚያከብረው ወይም ስለሚያቀርበው ብቻ በሚል ማለት እና ኢነ አባና ለፊ ضلال ሙቢን አባታችን ጥመት ውስጥ ነው ያለው አንድ ልጅ ይሄን ያለ ይወዳል ብለው ወስደው ጉርጓድ ውስጥ ጨምረው ቀበሮ በላው ብለው አለቀሱ ይላል ቁርአኑም መጽሐፍ ቅዱስም ስለዚህ እንዲህ አይነት ነገሮች አሉና ሊርቅ አይችልም ሊሆን ይችላል ብለን ምን ወስደው ነው ከዛስ كذا وقرروا ان ما يملكون اي واحد منهم قالوا من نملك عيل قالوا ما كلنا نرجع ندور النجاشي اصحمه ندوره በቃ ስለዚህ ምን አሉ አይ እኛ ነጃሺን ማለት ማግኘት አለብን አስሐማ ነው ስሙ ነጃሺ ማለት ንጉስ ማለት ነው ሶ ንጉስ አስሐማን ሄደን እንፈልግና እናገኘው የሚል ነገር ተወሰነ والرد حاكم وهذا اللي حصل راحوا مره ثانيه الى الضمري هذا واعطوه فلوسه ከዛ ለضمሪ ለሚባለው ሰውዬ ገንዘቡን መልሰውለት የገዛበትን لانه شاري فردوا له فلوسه وخذوه ورجع مره ثانيه واصبح ملك على النجاشه በቃ ተመለሰና መልሶ በንግስናው ላይ አስቀመጡት ምክንያቱም አባቱ ንጉስ ነበረ አባትየውን ነው አስወግደው ካንተ በኋላ ሌላ ዘር ስለማይቀጥል ብለው እሱን ትተው ከዛ ወይ ገለውት ወይ አጥፍተውት አናቀም ከዛ በኋላ ይሄ
ወንድምየው ንግስና ያዘ ግን ልጆቹ የሚበቁ አልነበሩም ስለዚህ ወደዚህኛው መጣ ማለት ነው ليأتي الإسلام